ሰላም የፕራክቲካል ድሪም ተከታታዮች እንደምናችሁ። እንደተለመደው የግሬድ 11 አዲሱን ካሪኩለም መጽሐፍ ይዤላችሁ መጥቻለሁ። በዛሬ ክፍል እንግዲህ ዩኒት 5 ቀጣዩን ክፍል ነው የምናየው። ዩኒት 5 ከዚህ በፊት ጀምረናል። አንሸንት ኤንድ ሜዲቫል አፍሪካን ስቴት ብለን ከኖርዝ አፍሪካ ጀምረን ስለ ማምሉክ አይተን ነበር። ዛሬ ደግሞ ስለ የምናየው ስለ ስፕሪድ ኦፍ ኢስላም ቱ ኖርዝ አፍሪካ ላይ እስልምና እንዴት እንደተስፋፋ ፔጅ 123 ላይ ያለውን እናያለን ማለት ነው። ፔጅ 123 ላይ ዘ ስፕሪድ ኦፍ ኢስላም ቱ ኖርዝ አፍሪካ፣ ወደ ኖርዝ አፍሪካ እስልምና እንዴት እንደተስፋፋ ነው። እንደተለመደው ይሄ የምታዩት ኖት ቀጥታ ከመጽሐፋችሁ የተወሰደ ነው። ምንም አንድ ቃል እንኳን አልቀነስኩም። ከመጽሐፋችሁ ኮፒ ፔስት አድርጌ ነው የወሰድኩት። ጀስት ለማንበብ እና ለመረዳት እንዲመች ብቻ ነው ያስተካከልኩት። ወደ ትምህርታችን እንሄዳለን። እንደተለመደው የሙሉ የ11ኛ ክፍል ቪዲዮዎችን ሰርቻለሁ በራሴ ፕራይቬት ቴሌግራም ላይ። ይሄ የምታዩት ሾርት ኖት የማትሪክ ጥያቄዎች እንዲሁም ደግሞ ሪቪዥን ቪዲዮዎች፣ እያንዳንዱ ዩኒትን ሪቪዥን ቪዲዮዎች በእኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። እሱን ለማግኘት እዚህ ጋር ቲቲ ብስራት በሚለው በቴሌግራም አድሬሴ ኮንታክት አድርጉኝ። አሁን ወደ ትምህርታችን እንሂድ። the spread of Islam to North Africa። በጀመረ ለማስታወስ ያህል ከዚህ በፊት ስለ ማምሉክ ነው ያየነው። ከዚህ በፊት በሰራሁት ቪዲዮ ስለ አሁን ዩኒት 5 ላይ ያየን ያለነው አፍሪካ በሜዲቫል ኤጅ ማለትም እስከ 1500 ባለው ጊዜ ውስጥ ምን እንደምትመስል ነው። እና ከዚህ በፊት ስለ ማምሉክ አየን፣ ኢጅፕት ማለት ነው። እና ስለ ማምሉክ ወይም ስለ ኢጅፕት አየን። በዛሬው ክፍል ደግሞ የምናየው ስለ አልጄሪያ በአጠቃላይ ማለትም ጠቅለል ባለ መልኩ ኖርዝ አፍሪካ ላይ እንደምታውቁት አልጄሪያ ላይ፣ ሊቢያ ብትሄዱ እዚህ ጋር ቱኒዚያ አለች፣ ሞሮኮ እንዲሁም ደግሞ ማውሪታኒያ አካባቢ ላይ በጣም ፕሪዶሚነንትሊ እነዚህ አሁን የጠቀስኳቸው ቦታዎች ላይ እንዳለ ሞሮኮ በሉት አልጄሪያ በሉ ሊቢያ በሉ ቱኒዚያ በሉ ማውሪታኒያ ብትሉ ከ95% በላይ እስላም ናቸው። ኦልሞስት 95% እስላም ናቸው። እና እንዴት እንደሆነ ነው የምናየው ማለት ነው። እና ምን መሰላችሁ፣ ኖርማሊ ስለዚህ ባክግራውንዳቸው የተወሰነ ለማውራት እዚህ አካባቢ የሚኖሩ ሰዎች ኖርማሊ በርበሮች ናቸው። በርበር ማለት ለዚህ ለኖርዝ አፍሪካ ኢንዲጂኒየስ ናቸው። ማለትም ከጥንት ከሺህ ዓመታት ጀምሮ እዚህ ኖርዝ አፍሪካ ላይ ይኖሩ የነበሩ በርበር የሚባሉ ባክግራውንድ ያላቸው ናቸው ማለት ነው። እነዚህ በአልጄሪያ፣ በሊቢያ፣ በሞሮኮ የሚኖሩት ህዝቦች ማለት ነው። እና እስልምናንም የተቀበሉት በ7ኛው በ8ኛው ክፍለ ዘመን በኡመያድ እንዲሁም ደግሞ ከዛ በኋላ አባሲድስ ካሊፌት እንቅስቃሴ በሚደረግበት ጊዜ እነዚህ ቦታዎች በአረቦች ካሊፌት ስር ተይዘው ስለነበረ እርሊ ነው እስልምናን የተቀበሉት። ከሌሎች ይልቅ በጣም እርሊ፣ በጣም ፈጣን በሆነ ጊዜ ነው እስልምናን የተቀበሉት ማለት ነው። ወደ ይህን ያህል ባክግራውንድ ካወራን ወደ ትምህርቱ እንሄዳለን ማለት ነው። እና the western half of the northern Africa where the present state of Algeria, Tunisia, Morocco and Mauritania are located is called መጋሪብ። ስለዚህ ይሄ ቦታ አልጄሪያን፣ ሞሮኮን፣ ማውሪታኒያን እና ቱኒዚያን ጨምሮ እነዚህ ቦታ አንድ ላይ ምን ተብሎ ይጠራል? መጋሪብ ተብሎ ነው የሚጠራው። የአረብ ቃል ነው። ትርጉሙም ምዕራብ ወይም ደግሞ የፀሐይ መጥለቂያ ተብሎ ነው አረቦች ትርጉም የሰጡት። መጋሪብ ተብሎ ነው የሚጠራው ማለት ነው። the Almoravid movement began in the 11th century. There were nomads of the Maghreb region. The lamtuna began the Almoravid movement. ስለዚህ አልሞራቪድ የሚባለው ሙቭመንት ምንድን ነው ባጭሩ የሚለው የአልሞራቪድ ሙቭመንት የተጀመረው በ11ኛው ሴንቸሪ ሲሆን የተጀመረው በመጋሪብ ሪጅን ላይ ይኖሩ የነበሩት ላምቱና የሚባሉ በርበሮች ወይም ደግሞ የራሳቸውን የቻሉ ትራይቦች አሉ፣ ነገዶች ማለት ነው። እና እነዚህ ላምቱና የሚባሉት በርበሮች ከነሱ ውስጥ የወጣው ኢቢን ያሲን እና ኤሚር ያህያ የሚባሉ መሪዎች ናቸው የዚህን የአልሞራቪድን ሙቭመንት የጀመሩት ማለት ነው። እና የሙቭመንቱ ዋና ሀሳብ ምንድን ነው? the movement called for return to the primitive purity of Islam፣ ወደ እስልምና መሰረት መመለስ፣ የእስልምናን ህግ በስትክክል ማክበር ወደሚል ፕሪንሲፕል፣ ወደ ትክክለኛው እስልምና እንመለስ የሚል
ሙቭመንት ነበረ ይዘው የመጡት ማለት ነው ኢብን ያሲን እና በተለይ ኢብን ያሲን አይዲዮሎጂውን ይመራው የነበረው ኢብን ያሲን ነው። ኤሚር ያህያ ደግሞ አስተዳደር ላይ የነበረ ልምድ ያለው ሰው ስለነበረ ይህን ሙቭመንት ሰፖርት ያደርግ ነበር ማለት ነው እና እነዚህ ሁለቱም ግን ከላምቱና ከሚባለው ትራይብ ወይም በርበር የመጡ ነበሩ ማለት ነው እና ሙቭመንቱ በአጠቃላይ ይሄ ነው አልሞራቪድ ሙቭመንት የምንለው ማለት ነው። በ1053 ኢብን ያሲን ስልጣኑን አብዲኬትድ አድርጎ አሳልፎ ለያህያ ይሰጠዋል። ምክንያቱም እንደነገርኳችሁ ያህያ በአድሚኒስትሬሽን የተሻለ ነበረ። ኢብን ያሲን ደግሞ ሞሮፍ በአይዲዮሎጂካል እና በእስልምና አስተምሮ ላይ የተሻለ እውቀት ነበረው ማለት ነው። ግን አብዲኬት አድርጎ ስልጣኑን ለያህያ ይሰጠዋል። በኋላ ደግሞ አቡበከር ስልጣኑን ይረከባል ማለት ነው። የአልሞራቪድ ሙቭመንት እየተጀመረ በነበረበት ወቅት during the formative period they sought to establish a political community in which the ethical and judicial principles of Islam were strictly applied። ስለዚህ በተቻላቸው መጠን ምን ለማድረግ ነበር እየሞከሩ የነበሩት? የእስልምና ፕሪንሲፕሎች ወይም ህጎች በደንብ ኢቲካሊ በፍርድም ሆነ በምግባር አፕላይ የሚደረግበትን ኮሚኒቲ ለመመስረት እየሞከሩ ነበር ማለት ነው። የአልሞራቪድ ሙቭመንት መሪዎች በተቻላቸው መጠን የእስልምና ፕሪንሲፕሎች ተግባር ላይ የሚውሉበትን ኮሚኒቲ ቢውልድ ለማድረግ እየሞከሩ ነበር ማለት ነው እና በ1012 ማራኬሽ was made the capital of Almoravid, located in the southern Morocco, from where they had captured the entire territory of Morocco and western Algeria in 1080s። ስለዚህ በ1050 ማራኬሽ ማለት በአሁኗ ሞሮኮ ውስጥ የምትገኝ ቦታ ወይም ሲቲ ነች እና ማራኬሽን ካፒታላቸው አድርገው ነበር አልሞራቪዶች። የአልሞራቪድ ሙቭመንት ካፒታል ሆና ታገለግል የነበረችው ማራኬሽ ነበረች እና ከዚህም በተጨማሪ የአልጄሪያን ዌስተርን ፓርትን አልሞራቪድ ሙቭመንት ወይም ደግሞ የአልሞራቪድ መሪዎች ተቆጣጥረውት ነበር ማለት ነው እና ያልያዙት ቦታ ቢኖር ሳርጎሳ ብቻ ነበር። ሳርጎሳንም በ1110 ወደ አልሞራቪድ ወደ እነሱ አድሚኒስትሬሽን ለመቆጣጠር ችለው ነበር ማለት ነው። ሳርጎሳ ማለት እዚህ ጋር ሞሮኮ ነች እንደምትመለከቱት፣ እዚህ ጋር ያለችው ስፔን ነች። ስፔን እና ሞሮኮ በጣም ቅርብ ናቸው እና ሳርጎሳ ማለት ስፔን ውስጥ ያለች በሙስሊም ትመራ የነበረች ቦታ ነች። ግን እሱን መቆጣጠር አልቻሉም ነበር አልሞራቪዶች። በኋላ ግን በ1110 ለመቆጣጠር ችለዋል ማለት ነው። ፖለቲካሊ ዘ ስቴት ወዝ ትራይባል ዌር ዘ ላምቱና ኤክሰርሳይዝድ ማች ፓወር። በፓወር አንጻር በፖለቲካ ፓወር አንጻር ካያችሁት በአልሞራቪድ ጊዜ ብዙም ፓወር ይዘውት የነበሩት ከላምቱና ትራይብ የመጡት ነበሩ ማለት ነው። ስለዚህ ሞር ፓወር የነበረው የላምቱና ትራይቦች ጋር ነበር ማለት ነው። ቀጣይ ምንድነው የሚለው መጽሐፋችሁ? In the middle of the 12th century, the Almohad replaced the power of Almoravids for the following reasons። በ12ኛው ሴንቸሪ መካከል ላይ አልሞሃድ የሚባል ሌላ ሙቭመንት መጣና አልሞራቪዶችን መተካት ጀመሩ ማለት ነው። እነዚህ አልሞሃዶች አልሞራቪዶችን ይቃወሙ ነበረ። የሚቃወሙበት ግን 3 ሪዝኖች እዚህ ጋር ተጠቅሰዋል። አንደኛ ስትሪክት ኦብዘርቨንስ ኦፍ ኢስላም። ምን ብለው ያስባሉ አልሞሃዶች? አልሞራቪዶች በስትክክል የእስልምና ህግን እየተከተሉ አይደለም። ስለዚህ አልሞሃዶች ምን ይላሉ? አልሞራቪዶች በስትክክል የእስልምናን ህግ እየተከተሉ አይደለም እያሉ አልሞሃዶች አልሞራቪዶችን ይቃወሙ ነበር ማለት ነው። ሌላኛው ላምቱና ለስት ፎር ፓወር። ከዚህ በፊት እንደነገርኳችሁ አልሞራቪዶች አብዛኞቹ የላምቱና ትራይብ ሰዎች ናቸው እና በጣም ፓወር ወዳድ ናቸው የሚል እና በፓወር ምክንያት ኮራፕትድ ሆኗል፣ ለስልጣን ፍለጋ የአምላክን መንገድ ረስተዋል ብለው ያስባሉ አልሞሃዶች ማለት ነው። ከዚህም በተጨማሪ ደግሞ ሌላኛው ሪዝን ምንድነው? ኢንተርናል ራይቨለሪ ወይም ደግሞ እርስ በርሳቸውም ራይቨለሪ አለ በአልሞሃዶች እና በአልሞራቪዶች መካከል። የዚህ ራይቨለሪ ዋነኛው ምክንያት ምንድነው? አልሞሃዶች ኖርማሊ ከማስሙዳ ከሚባል በርበር የመጡ ናቸው። አልሞራቪዶች ደግሞ ከዚህ በፊት እንደነገርኳችሁ ከላምቱና የመጡ ናቸው። ስለዚህ ኢንተርናል ራይቨለሪ አለ በመካከላቸው ማለት ነው። በአጠቃላይ ግን እስካሁን ባየነው መሰረት አልሞራቪዶች በመጋሪብ ሪጅን ላይ የእስልምና ሃይማኖት እንዲስፋፋ የራሳቸውን ትልቅ አስተዋጽኦ አድርገው ነበር ማለት ነው እና another movement that played significant role in the spread of Islam into the Maghrib was the አልሞሃድ ነው። ይህን አውርተናል።
አልሞሃዶች ከማስሙዳ በርበር እንደመጡም አውርተናል። የአልሞሃድ ሙቭመንት መሪ ኢብን ቱማርት ነው የሚባለው እና he was a fundamentalist who opposed the custom of aristocratic unveiled lamuta women and the use of musical instrument። ስለዚህ የአልሞሃድ ሙቭመንት መሪ የሆነው ኢብን ቱማርት ከሚቃወማቸው ነገሮች ውስጥ አንዱ ምን ነበረ? አንቬል ላሙታ ውመን ማለትም ሙስሊም ሴቶች የግዴታ ሂጃብ ማድረግ አለባቸው አይደለ? እሱ ግን የዛ ጊዜ ግን በአልሞራቪድ ጊዜ የማያደርጉ ስለነበሩ እሱን ይቃወም ነበር ማለት ነው። ኢብን ቱማርት የአልሞሃድ መስራች አልሞራቪዶች አንቬልድ ማለትም ሂጃብ የማያደርጉ ሴቶች ስለነበሩ እነሱን ይቃወም ነበር። ከዚህም በተጨማሪ የሙዚቃል ኢንስትሩመንቶች በእስልምና አይፈቀዱም በሚል ይህንንም ይቃወም ነበር ማለት ነው ኢብን ቱማርት። በአጠቃላይ ምን ሊል ነበር? ቁርአን ሶርስ ኦፍ ኢስላሚክ ላይፍ ለእስልምና ህይወት ዋናው መሰረት ቁርአን ነው ብሎ ይል ነበር፣ ያስተምር ነበር ማለት ነው። እና ኢኒሻሊ ሪሊጂየስ ሪፎርመር ኢን 1224 to 25 ቱማርት ቢካም ሪሊጂየስ ኤንድ ፖለቲካል ሊደር። ስለዚህ ቱማርት ምን ሆነ? የአልሞሃድ ሙቭመንት መሪ ሆነ ማለት ነው። እና በ1130 ግን ቱማርት ይሞታል። እሱ ሲሞት በማን ይተካል? አብዱል ሙሚን በሚባል ይተካል። አብዱል ሙሚን ደግሞ አልሞሃድን እየመራ አልሞራቪዶችን ማሸነፍ ይችላል ማለት ነው። ሶ በኢብን ቱማርት ጊዜ አልነበረም አልሞራቪዶች የተሸነፉት። አልሞራቪድን ማሸነፍ የቻለው ከኢብን ቱማርት በኋላ የመጣው አብዱል ሙሚን የሚባለው መሪ ነው ማለት ነው። እና እሱ ነው the real founder of አልሞሃድ ኢምፓየር። የአልሞሃድ ኢምፓየር ትክክለኛ ፋውንደር የሚባለው እሱ ነው። ምክንያቱም አልሞራቪዶችን ዲፊት ማድረግ የቻለው እሱ ስለሆነ ማለት ነው። እና በ1117 ሞሮኮን በአብዱል ሙሚን ጊዜ በ1117 ሞሮኮን በመውረር የአልሞራቪድ ንጉስን ኤክስኪዩት በማድረግ አልሞሃዶች ስልጣናቸውን ለመቆጣጠር ቻሉ ማለት ነው። ግን ከጊዜ በኋላ እነሱም ስልጣናቸውን እያጡ ይመጣሉ ማለት ነው። እና በ1269 የአልሞሃድ ሩል ራሱ ኦልሞስት በኖርዝ አፍሪካ ተዳክሞ በሲቪል ዋር በኢንተርናል ዲቪዥን ምክንያት እንደተዳከመ ነው መጽሐፋቸው የሚያስረዳው ማለት ነው። ስለዚህ በአጭሩ የአልሞሃድና የአልሞራቪድ ሙቭመንት ይህን ይመስላል። ዋናው ኖርዝ አፍሪካ ላይ ያደረገው ነገር ትልቁ ሮል ምንድን ነው? የእስልምናን በሴንትራል በሆነ አድሚኒስትሬሽን በመያዝ በአብዛኛው የኖርዝ በመጋሪብ ሪጅን ላይ የነበሩትን የኖርዝ አፍሪካ ልክ እንደ ሞሮኮ፣ ማውሪታኒያ እንዲሁም ደግሞ ዌስተርን አልጄሪያን አካባቢዎችን በመቆጣጠር ዩኒፎርም የሆነ የእስልምና ሕግ እንዲኖር ትልቅ አስተዋጽኦ ያደረገ ነበር ማለት ነው። ስለዚህ በአጠቃላይ ስለ ስፕሪድ ኦፍ ኢስላም ቱ ኖርዝ አፍሪካ ይሄን ይመስላል ማለት ነው።